እግዚአብሔር የተላከ ሰው ነበረ። እሱ ስለ ብርሃን ሊመሰክር መጣ። እሱ እርሱ ያምን ዘንድ፣ እርሱ ግን ራሱ ብርሃን አልነበረም። ለብርሃን ሊመሰክር መጣ እንጂ ለሰው ሁሉ የሚያበራው የጽድቅ ብርሃንስ ወደ ዓለም የመጣ ነው። በዓለም ውስጥ አለ፣ ዓለሙም በእርሱ ተፈጥሯል። ዓለም ግን አላወቀውም። የተቀበሉትና በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ከሥጋዊ ከደማዊ ግብር ከባልና ከሚስት መዋደድ ያልተገኙ ናቸው፣ ከእግዚአብሔር ተወለዱ እንጂ። ያ ቃል ሥጋ ሆነ፣ በእኛም አደረ፣ ከእኛም ሰወረው። ለአባቱ አንድ እንደሆነ ልጅ ምስክሩ ዮሐንስ እኔ ስለ እርሱ ከኔ በፊት የነበረ ሰው ከኔ በኋላ ይመጣል ያልኳችሁ ይህ ነው፣ እርሱ ከኔ አስቀድሞ ነበረ ብሎ የእርሱን ነገር አስቀድሞ ተናገረ። ፍጹምነቱም እኛ ሁላችን ስለ ጸጋ ፋንታ በጸጋ ላይ ጸጋን ተቀበል። ኦሪት በሙሴ ተሰጥቶን ነበር፣ ጸጋና ጽድቅ ግን በኢየሱስ ክርስቶስ ሆነልን። እግዚአብሔርን ከቶ ያየው የለም፣ በአባቱ እቅፍ ያለው ወልድ ዋሕድ እርሱ ነገረን እንጂ። ወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል ይላል።